እንኳን ደህና መጣችሁ። እንግዲህ ለእንግዶቻችን እርቅ ከራስ ማለት ምን ማለት ነው? እርቅ ስንል መጀመሪያ ጸብ መኖር አለበት አይደል? ጥል መኖር አለበት። ስለዚህ ምን ማለት ነው ስንል ሁልጊዜ ብዙዎቻችን አናውቀውም እንጂ ከራሳችን ጋር ተጣልተናል። ከራሱ ያልተጣላ ሰው በጣም ካለ ታድሏል ወይም ታድላለች። ምክንያቱም ላይፍ ራሱ እንድንጣላ አድርጎናል። እና ምን መሰላችሁ የሆነ ሲምፕተሞች አሉት የከራስ ጋር መጣላት ማለት ለሆነ ነገር ልታረጉ ስትሉ እዚህ ጋር ያለችው ፍጹም አርጊው እዚህ ጋር አታርጊው የሆነ ውስብስብ ታረጋባችኋለች። እቺኛዋ ደግሞ አራርጊው ስላለች እርስ በርሳችሁ ትጣላላችሁ አይደለ? ሌላው ደግሞ በሆነ ባልሆነ ንጭንጭ አሁን ዘነበ እንግዲህ ወቅቱ ነው ተመስገን ነው አይደለ? እንኳን ዘነበ ግን ጎርፍ ያጥለቅልቀን መብራቱን አያስኪድብን ምናምን ነው አይደለ? ብዙ ጊዜ ግን እኛ የምንለው ዝናብ መጣ ምናምን ነው የምንለው። ምክንያቱም በቃ እንዲህ ጥል ብለን የምንወጣዋትን ብቻ ነው የምናስበው። ያ በራሱ ራስን የቻለ አንድ እርቅ ነው ጥል ነው ብዬ አስባለሁ። ሌላው ደግሞ አይታችሁ ከሆነ በጣም ብዙ ነገር ሰርተን ብራቮ ምናምን ስንባል አይ ምን እኔ እኮ እንዲህ ነበር ያሰብኩት ምናምን እንላለን አይደለ? ስኬታችንን በጭራሽ አንቀበለውም። ምን እንደሆነ አናውቅም። ከዛ በላይ ነው ለማለት ራሳችንን ለሌላው አናውቅም። ታትስ ጥል ነው በነገራችን ላይ። ሌላው ደግሞ የሆነ ሰው ጋር እንጣላለን አይደለ? ረጅም ሰዓት ዱዌል እናደርጋለን እዛ ላይ። ያን ሰው እኮ ይቅር ብንለው ወይም ይቅር ብንላት ራሳችንንም እንኳን ይቅር ብንል መፍትሄው ቀላል ነው። በቃ ኦፍ ተንፈስ በቃ ለራሳቸው ጉዳይ ነው አይደለ እንዴ? በቃ ጥላለን እንጣላለን። አንዳንድ ሰው አይታችሁ ከሆነ ታክሲ ውስጥ ሁሉ ረዳቱ ላይ ጮሃሉ ምናምን። ረዳቶችን ኦልሬዲ ክፉ አድርገው ሌብል አድርገዋቸዋል። ይሄ ምንድነው ራሱ መጀመሪያ የማታውቁትን ረዳት እንትኔ መልሴን ስጠኝ ብለን በጸብ ለምን እንጀምራለን አይደል እንዴ? ከውስጣችን ቁስ ለተጣላን ነው እንጂ እንዳረሳው የኔ ጌታ እንደምታይኝ ትልቅ ሰው ነኝ እረሳለሁና ሳንቲሟን ስጠኝ ምናምን ብለን እሱም ስቆ ወራሽሽ ምናምን ይላል። እኛ ግን አንተ ሌባ ምናምን አስባችሁታል? እኛ ሌባ ብንባል ምን እንደምንል እዚህ ድረስ የምንለው ምንድነው? ውስጣችን የራሳችን የተጣላ ማንነት ስላለን ነው። እንግዲህ ይሄ ነው ራስ አለመደማመጥ፣ ራስን አለማዳመጥ፣ በራስ አለመተማመን፣ በትንሹም በትልቁም መነጫነጭ ምናምን እነኚህ የራሳችን መጣላት። ሌሎችም ራት ነገሮች አሉ። እነኚህ ናቸው እንግዲህ መነሻውን አንዳንዴ ሳናውቅ ሁሉ ጭንቅልቅ የሚለን ነገር አለ። በቃ ብዙ ነገሮች አሉት ከራስ ጋር መጣላት እና ይሄ መገለጫው ነው። ስንታረቅ እስካላችሁ ደግሞ ማዳመጥ እንጀምራለን። ማንን መጀመሪያ ራሳችን እናዳምጣለን፣ ውስጣችን እናዳምጣለን፣ ሌሎችን ሰዎች እናዳምጣለን። ከዛ የምንሰጠው መልስ ደግሞ በጎ ነገር ነው የሚሆነው። ፖዚቲቭ ነገር ከአእምሯችን የምናፈልቀው ነገር ሁሉ ፖዚቲቭ ነው። አይ እንዲህ ለማለት ፈልገው ነው የምንለው። ሰው አንፈርጅም። እያየሄድን እንዲህ ምናምን ከምንል ይልቅ ምን እያሰበችው አንዳንድ ጊዜ ጉስቁል ያሉ ሰዎች እንደውም ስታዩ ይሄን እኮ እነሱ ትናንትና ነው የበሉት ብላችሁ አታስቡም? ባይዘው ይሄ ራሱ ከራስ ጋር የምታረቅ ሲምፕተም ነው። በቃ በዛ ሰው ቦታ ሆናችሁ ማሰብ ትጀምራላችሁ። ይሄን እኮ እንደዚህ ሆኖ ነው፣ ይሄን እኮ ከቤቱ ጋር ተጣልቶ ወጥቶ ነው፣ ይሄን እኮ የሆነ ሰው አስቀየሞት ነው። እንዲህ ብለን የሆነ የምናስባቸው ፖዚቲቭ ነገሮች አሉ። ከዛ እንደዚህ ስናስብ ያ ሰው ገፋን አልገፋት ስላልወደቅን ወይ አሮኬ ባላንሳችንን ጠብቀን እንሄዳለን ማለት ነው። ሲነዱ ሰዎች አይታችሁ ከሆነ ብዙ ጊዜ የሚጣሉ የሚጨቃጨቁ ሰዎች አሉ። የራሱ ጸብ ነው። እኛ ግን ስንነዳ እንኳን ክላክስ አናረግም። የሚገርማችሁ ነገር ብዙ ነገራችን ምን ይሆናል? ካልም ይሆናል። እና ከራስ ጋር መታረቅ ይሄ ነው። መጀመሪያዋ ተናጋሪያችን ሰሎሜ ዳኛቸው ዘበናይ ናት። ዘበናይ ትላለች። ዘመናይ አይደለችም፣ ዘበናይ ናት። እሷ ዘበናይ ማርዬ ነኝ ትላለች። የታወቀች የበቃችና የተዋጣላት ኢንቴሪየር ዲዛይነር ናት። እንግዲህ የህንፃ ማስዋብ የውስጥ ህንፃ ማስዋብ በአማርኛ አንዳንድ ጊዜ ይቸገራለሁ። ኢቨንት ፕላነር ናት። ዘመናዊ ሙሽራ የሚል መጽሐፍ ጽፋለች። እዛ ጋር ስትሄዱ አንዳንድ ይዛችሁ ሂዱ። ለምታገቡ የሚያገቡ ቤተሰብ ያላችሁም እንዲሁ ለጠቅላላ እውቀትም በጣም ቆንጆ መጽሐፍ ጽፋለች። ሌላው ድርጅት አላት። ባሮክ ኢንተሪየርስ እና ኢቨንት ድርጅት መስራችና ዳይሬክተር ናት። ጤና አዳም የሚባል ድርጅትን ከመሰረቱት አንዷ ናት። እንግዲህ ጤና አዳም ማለት ጤናችን በምግባችን አይነት ጠንቅቅ እንድንል ይመስላል። ያው ስታዋት ታውቃላችሁ። በኋላ ላይፍ ስታይሏን እያስተማረችን ነው። ሰሎሜ በስራዋ ብዙ የቪአይፒ ፕሬዘንቴሽኖች ነበሯት በኤሚሬትስ፣ በአሜሪካ እንዲሁም ደግሞ በዩሮፕ በተለያዩ ቦታዎች እና በዛም ደግሞ ጥሩ ዓለም አቀፍ እውቅናንና ሽልማቶችን አግኝታለች። በላየንስ ክለብ አባልና ምክትል ፕሬዚዳንትም ነበረች። በካንሰር ማህበር በጎ ፈቃደኛም ናት። በአሜሪካ ቆይታዋም ኮርፐስ ክሪስቲ
ትምህርት ቤት ውስጥ በጎ ፈቃደኛ ነበረች። ዘበናይ የሚለው ቅጽል ስሟን እንግዲህ በምክንያት አይደለም፣ ዘበናይነትን ምንድነው አድቮኬት እያደረገች ነው። ዘበናይነት ማለት መዘነጥ ብቻ አይደለም፣ በጭንቅላታችንም ላይ መስራት አለብን። የእናቶቻችንን ወግ መልቀቅ የለብንም። ብዙ ነገሮች አሏት የምትለው እንግዲህ እሱን በተመለከተ በቅርቡ ማሰልጠኛ ማዕከል እንደምትከፍትልን ሰምቻለሁ። ይቅናሽ፣ እንሰለጥናለን። ሰላም የመድረክ ያንቺ ነው። ሁሉ የተወራላት እች ናት ወይ እንዳትሉኝ ብዙዎቻችሁ ስለምታውቁኝ ኢትስ ኦኬ። ዮናታን እንዳለው የማውቀውን ነገር ለመናገር አልሰስትም የምትለው ቃል በጣም ወድጃታለሁ። ስለዚህ መጀመሪያ ይሄንን ራሱን አርእስቱን እርቅ ከራስ ጋር የሚለውን ስሰማ ትርጉሙን ውስጥ ነው መፈለግ የጀመርኩትና ምን ማለት ነው ከራስ ጋር መታረቅ ማለት ምን ማለት ነው? ኦኬ በሌላም የሷን ንግግሮችም ሰምቻለሁ። ከራስ ጋር መታረቅ ማለት መጀመሪያ የሚጀምረው ከራስ ጋር መጣላት ነው። መቼ ነበር ከራሴ ጋር የተጣላሁት? እስቲ ማስታወሳቸውን ከራስ ጋር የተጣላሁባቸውን ነገሮች ላስታውሳቸው ብዬ ወደኋላ ራሴን መጠየቅ ጀመርኩኝ። እና ከቅርብ ከስራ ከምናም መጀመር አልፈለግኩም። ማንነቴን ራሴ መፈተሽ ፈለግኩኝ። ስለዚህ ወደ ልጅነቴ ነው የሄድኩት እና ወደ ልጅነቴ ሲሄድ ምንድነው ያስታወሰኝ ነገር፣ ቤት ውስጥ የመጀመሪያ ልጅና ሴት እኔ ብቻ ሆኜ ነው ያደግኩት። ስለዚህ እንግዲህ አስቡት 4 ወንድሞች አሉኝ፣ ሴት እኔ ብቻ ነኝ፣ የመጀመሪያ ነኝ። ሁሉም አይነት አቴንሽን እና ፍቅር ተሰጥቶኝ ነው ያደግኩት። ታዲያ ትምህርት ቤት ሲሄድ ግን ቡሊ የሚያደርጉኝ ልጆች ነበሩ። ደግሞ መማርበት ትምህርት ቤት የሴት ትምህርት ቤት ስለሆነ ታላቅ የለኝም ፕሮቴክት የሚያደርገኝ። ስለዚህ አሁን ራሱ ይገርመኛል፣ በጣም ጎበዝ ነበርኩ ማለት ነው እላለሁኝ። የፈጠርኩት ነገር ምንድነው? መፍጠር አይደለም። ይሄ እንዳልኳችሁ ይሄንን ጉዳይ ሳስብ ወደኋላ ሄጄ ያገኘሁት ማንነት ነው። የግሩፕ ጓደኝነት አልወድም። ስለዚህ የክፍሉ ልጅ በሙሉ ጓደኛ የሆነ አረኩት ማለት ነው። ስለዚህ ኢንዲቪጁዋሊ ጓደኞቼ ስለሆኑ የፈለገ ግሩፕ ቢሆን ሁሉም እኔን ፕሮቴክት የሚያደርግ ነው። ሁሉም እኔን የሚወድ ነው። ሁሉም እኔ ጓደኛ ነው። ግን ያ በኤሌመንተሪ ስኩል አልቀረም። ሃይ ስኩልም ስገባ ኢቭን አሁንም I have so many circles በህይወቴ ውስጥ የቤተክርስቲያን እምላቸዋለሁ፣ የሰፈር እምላቸዋለሁ፣ የትምህርት ቤት፣ የሃይ ስኩል፣ ኤሌመንተሪ እምላቸዋለሁ፣ የተለያየ ክለቦች አሉ። እነዛን ሁሉ እንደውም ኮኔክተር ነኝ እና I like that። ያ ነፃነት ሰጥቶኛል። ለምንድን ነው ይሄን ከሰላም ጋር ያገናኘሁት ብላችሁ ብትሉ ምንድነው ከሰዎች ጋር ጥሩ ግንኙነት ሲኖራችሁ ራሱ ከውስጥ ሰላም ስለሚፈጥር ማለት ነው። ስለዚህ አንድ ወደ ኋላ ሄጄ ከራስ ጋር መታረቅ ምንድነው? ራስን ማወቅ ነው። ከሰዎች ጋር ጥሩ ግንኙነትን መፍጠር ነው። ያኔ ውስጣችን ጥሩ ግንኙነት ሲኖረን ከራሳችን ጋር የሚያጣላን ነገር የለም። ልክ እንዳልሽው ቀድሜ ከወያላው ጋር የሚያጣላኝ ነገር የለም። ኤቭሪባዲ ኢዝ ማይ ፍሬንድ። ሁሉም ሰው ይወደኛል፣ ሁሉም ሰው የኔ ጓደኛ ነው ብዬ ስለማስብ ቀድሜ ኔጌቲቭ ነገር ውስጥ ስለሌለ ሰላም አለኝ ማለት ነው። ያ አንዱ ከራስ ጋር የመታረቅ ምልክት ነው ማለት ብዬ አሰብኩኝ። ከዛ ደግሞ እስቲ ትልቅ ሰው ከሆንኩ በኋላ እንደው የፈተነኝ በጣም ከራሴ ጋር የተጣላሁበት የቱ ነው ብዬ አሰብኩኝ እና አንድ ነገር አስታወሰኝ። እንዳልኳችሁ ብዙ አይነት ወዳጆች ነው ያሉኝ። አንደኛዋ ወዳጄ በጣም ቤስት ፍሬንድ የምላት እናት እማምዬ የምላት ሴት አለች። ሁለተኛዋ እማማ ሐመረ የምላቸው ደግሞ በሳቸው ምክንያት ልጆቻቸው ጓደኞቼ የሆኑ የ90 ዓመት ጓደኛ አሉኝ። ሶስተኛ ደግሞ እትዬ ምስራች የምላት የልጄ ጓደኛ አያት ናት። ከእናቴ ጋር ደግሞ ትምህርት ቤት አብረው ተምረዋል እና መልኬን ገና አይታኝ ነው አንቺ የሶስና ልጅ ነሽ ብላ ያለችኝ ለልደት ልጄን ላደርስ ሲሄድ። እነዚህ 3 አዛውንት ወይዘሮች በጣም ብዙ ጊዜ ጠይቃቸዋለሁ እና በጣም የሚያስደስተኝ ነገር እኔ አንዲት የ10 ብር አበባም ቢሆን ይዤ ሄጄ ቤታቸው መሄዴ እነሱ ላይ የማየው ደስታ ለእኔ ትልቅ ደስታ ይሰጠኛል። ከነሱ የምሰማው አፕሪሺዬሽን፣ ከነሱ የምሰማው ምክር፣ ያ ሁሉ በጣም ነው የሚያስደስተኝ እና መንገዳቸውም አንድ ላይ ስለሆነ አንድ አካባቢ ስለሆነ አንድ ቀን እነሱን ጎብኝቼ ወደ ቤቴ ስመለስ ከነሱ ጋር ያወራሁትን ወሬ ያወጣው ያወረድኩ መኪና ይነዳለሁ። ከኋላዬ በጣም ቆንጆ ትልቅ መኪና ምልክት ይሰጠኛል። ቁሚ ቁሚ ቁሚ። ከዛ
ለኔ ነው ለኔ አይደለም? ለኔ መሆኑ ገባኝ። አይ ልዝጋው ብዬ ዝም አሁን በፍጹም ፋታ ሊሰጠኝ አልቻለም። ፋም ሳይ ሴት ናት። አይ እችን ሴትዮ ጥግዤ ላሳልፍ ብዬ አቆምኩ። መኪናዬን ሳቆም ከፊቴ መጣ ቆመች። ከዛ ስትወርድ እንደኔ ሰው የሚረሳ ሰው የለም። ሃይ ስኩል ያየኋት የትምህርት ቤቴ ልጅ ናት፣ ግን ጥሩ ግንኙነት ነበረን። ይህን ስቶሪ ታስታውሻለሽ? ከዛ ተቃቀፍን፣ ተሳሳምን ምናምንና እንዴት ነሽ ምናምን ተባባልን። ከዛ ወሬ ጀመረች። የት ነው ያለሽው አልኳት። እዚህም እዛም እያልኩ ነው፣ እንደዚህ ቦታ ቤት ሰርቻለሁ፣ እንደዚህ አድርጌያለሁ፣ ባለቤቴ እንደዚህ አይነት ቢዝነስ ከፍቶ ምናምን፣ የሚታወቅ ቢዝነስ ነው። ዋው በቃ የሰማሁኝ። ከዛ ስለሷ ነግራኝ ስትጨርስ እሺ ሰሎሜ አንቺስ? እኔ እኮ አንቺን የምጠብቅሽ ጨረቃ ላይ ነበር አለችኝ። ከልቤ አውቃለሁ ለምስጋና እንዳለችው ያንን ቃል። ምክንያቱም ልጅ ሆኜ ለዛውም እንግዲህ በደርግ ጊዜ ምንም ነገር አይቼ የማልሞክረው ነገር የለም። ፋሽን ከሆነ ቀድጄ እሰፋለሁ፣ ጌጥ ከሆነ ቲያትር መስራት ከሆነ ቲያትር እሰራለሁ፣ መደነስ ከሆነ እደንሳለሁ፣ መጽሐፍ እወዳለሁ። ሶ ኦል ዲስ ቲንግስ በነፃነት የማደርግ ሰው ስለነበርኩ አካባቢ ያለ ሰው ለብዙ ነገር እንደሚጠብቀኝ አውቃለሁኝ። እሷም በዛ መንፈስ እንዳለችው አውቃለሁኝ። ግን የዛን ቀን የተሰማኝ በቃ ልክ በቦክስ የተደረግኩ ያህል ነበረ። አወራን ትንሽ፣ ስልክ ቁጥር ተቀያየርን፣ ቤቴ ሄድኩኝ። ለሳምንታት ልረሳው አልቻልኩም። ከራሴ ጋር ተጣላሁ ማለት ነው። ወይኔ ሰሎሜ እኔ እኮ በቃ በቂ አይደለሁም፣ ማረባ ነኝ። ሰው ለካ ሁሉ ኤክስፔክት የሚያደርገኝ እንዲህ እንድሆን ነበረ። ጨረቃ ላይ ያሰበችኝ እኔ እዚህ በተረከሰ መኪና ታገኘኝ ምናምን ብዬ ከራሴ ጋር በጣም ብዙ ተጣላሁበት እና ይሄ እያለ ሁሌ በቤተሰባችን ቅዳሜ የቤተሰብ ቀን ነው። ምሳ የምንበላው እናትና አባቴ ቤት ነው። ወንድሞች የሚመጣሉ፣ ሁላችን እንመጣለን፣ ምሳ እንበላለን። የሳምንቱ ወሬ በሙሉ አፕዴት እናደርጋቸዋለን እናትና አባቴን። እዛ ላይ ያለን እናቴ አንድ ሰርቲፊኬት ይዛ መጣች እና ዶክተር ከሌ አምጥቶ ለሰሎሜ ነው ብላ ሰጠችኝ። ያ ሰርቲፊኬት ምንድን ነው? 20ኛ ዓመታቸውን ካንሰር ሶሳይቲው ሲያከብሩ እና ይሄ ካንሰር ሶሳይቲ የ20ኛ ዓመታቸውን ሲያከብሩ በዓሉ ላይ በሆነ ምክንያት እኔ መገኘት አልቻልኩም ነበረ። ግን እናትና አባቴን የሚያውቅ ሰው ስሜ ሲጠራ ለሰርቲፊኬቱ ሄዶ እኔ የቤተሰቦቿን ቤት አውቃለሁ፣ እኔ ልሰጥላት እችላለሁ ብሎ ተቀብሎ ነው ያመጣው ማለት ነው። እና 20 ዓመቱ ነው ይሄ ካንሰር ሶሳይቲ ሲጀምር ጀምሮ መሰብሰቢያ ቦታ ስላልነበራቸው እኔ ቢሮ አለቆቼን እያስፈቀድኩ አስደረግ ነበር እዛ ስብሰባ እንዲያደርጉ። በገንዘብ ባረዳም የቮለንቲር ሆኜ የፈንድሬዚንግ ኮሚቴ ውስጥ ስለነበርኩኝ ኢቨንት አዘጋጅ ነበር፣ ምናምን አረግ ነበር እና ከኔ የበለጠ ወላጆቼ ናቸው ያውቃሉ እንደዚህ እንደማደርግና እነሱ ናቸው በጣም የተደሰቱትና ራሱ ማስታወሳቸው ሰየኔ ልጅ ምናምን ተብዬ በተለይ አባቴ ላይ የነበረው ኩራት ፊቱ ላይ አየው ነበረ። በጣም ተደስቶ ነበር እና ያንን ሰርቲፊኬት ይዤ ቤት ከሄድኩ በኋላ ባይ ዘ ዌይ ከራስ ጋር ስንጣላ ልክ እንደ ሱስ ስለዛ ነገር ድወል ማድረግ በጣም እንወዳለን። በጣም ብዙ እኔ አሁን እዚህ ላይ ለዚች ወሬ የምትሆን ለዚች ቶፒክ የምትሆን ብዬ ነው እንጂ ያዘጋጀሁት ብዙ ያለፍኩባቸው ነገሮች አሉ። በቃ መርሳት እየቻልኩ ማቆም እየቻልኩኝ ፈልጌ ስለዛ ነገር እያሰብኩኝ ራሴን ዝም ብዬ እቀጠዋለሁኝ በቃ እና ምግብ አልበላም ነበር። በጣም ያስመልሰኝ ነበር። በግድ ሐኪም ቤት ሁሉ ሄጄ መርፌ መወጋበት ጊዜ ነበረ። በጣም ከሳ ነበር። በጣም ቀጭን ነበርኩ። ማዲያት ነበረኝ። እነዚህ ነገሮች ሁሉ ልረሳቸው የምችል ግን ከውስጤ ጋር በምጣላቸው ለምን እኔ እንዲሆንኩኝ እያልኩኝ ከራሴ ጋር በምጣላው ነገር ነበርና ያንን ቀን ግን ያንን ሰርቲፊኬት እንደዛ ብለው ሲሰጡኝ የእናቴን አባቴን ምርቃት ሰይ ጎበዝ የኔ ልጅ ጎሽ ምናምን ስባል በጣም ደስ ብሎኝ ነው ወደ ቤቴ የተመለስኩትና የዛን ቀን ማታ የዛች ጓደኛዬን ነገር ማሰላሰል ጀመርኩኝ። ያ ሺ ኢዝ ራይት ጨረቃ ላይ መሆን ነበረብኝ አይደለሁም፣ ግን ጨረቃ ላይ ባልሆንም እዚህ የሚጠቅም ነገር እየሰራሁ ነው ማለት ነው ብዬ ለራሴ አሳመንኩት ማለት ነው። እና ምንም አይደለም ሰሎሜ ኢትስ ኦኬ ጨረቃ ላይ ባትሆኝም እነዛ የሚመርቁሽ አሮጊት ጓደኞች አሉሽ። እዚህ ጋር በገንዘብም ባይሆን በጊዜሽ
የምትረጃቸው ሰዎች አፕሪሺየት ያደርጉሻል። ስለዚህ ኢትስ ኦኬ ብዬ ራሴን አጽናንቼ ታረኩኝ ማለት ነው። እና እንግዲህ ይሄ ለእኔ ድል ብዬ ነው ማስበው። ድል እንግዲህ የሚጀመረው ትልቅ ቤት፣ ቆንጆ መኪና፣ ብዙ ገንዘብ፣ ፌም በእነዚህ ብቻ አይደለም፣ ግን ለሰዎች በምናደርገው ነገር ሰዎች ተመልሰው እኛ ባላሰብነው መንገድ በጣም ትንሽ ነገር ነው ብለን አስበን ያደረግንላቸውን ነገር አስበው መልሰው ሲያደንቁት ወይንም ሲያመሰግኑን፣ ከኛ ወጣት የሆኑ ሰዎች እኔ እንዳንቺ መሆን ነው የምፈልገው፣ እንዳንተ መሆን ነው የምፈልገው ብለው ሲሉን ከዚህ የበለጠ ድል የለም ብዬ አስባለሁኝና ዋናው ነገር የልብ ሰላምን መስጠት ነው እና የልብ ሰላም ደግሞ የሚገኘው ለሰዎች በምናደርገው ነገር ነው ብዬ አስባለሁኝ። ለዚህ ትልቅ ምሳሌ የሚሆነኝ ሜልቪን ጆንስ ነው። ሜልቪን ጆንስ ከ100 ዓመት በፊት 1917 ነው ላይንስ ክለብ ብሎ ያቋቋመው። ላይንስ ክለብ ብሎ ሲያቋቁም መጀመሪያ ለእርዳታ አልነበረም። እሱ የኢንሹራንስ ብሮከር ስለነበረ በሱ ደረጃ ላይ እና በሱ ሌቭል ያሉ የቢዝነስሜን የሚገናኙበት የኔትወርኪንግ ክበብ ነበረ። በኋላ ግን ምን አሰበ? እስቲ ሁላችን ለራሳችን የተለየ ስጦታችንን ለራሳችን እንደምንጥርበት ለሌላ ሰው ብናደርግ፣ ለሌላ ሰው ለኮሚኒቲያችን፣ ለሶሳይቲው የሚጠቅም ነገር ለማድረግ ብንሞክር ዓለም እንዴት መቀየር ትችላለች ብሎ የተነሳ ሰው ነበረ። አሁን ያ የሜልቪን ጆንስ ሐሳብ መጀመሪያ ካናዳ ሄደ። በአሁን ሰዓት በ200 አገር ውስጥ የላይንስ ክለብ አለ ኢንክሉዲንግ ኢትዮጵያ። ከ40 ዓመት ስንት ዓመት ነው የሆነ? 40 ዓመት በላይ ነው ኢትዮጵያ ውስጥ ሲኖር የላይንስ ክለብ 1.4 ሚሊዮን ሜምበርስ አሉት። እኔም አንዷ ሜምበር በመሆኔ በጣም እኮራለሁ። እና የዚህም ኢትዮጵያ ውስጥ ካሉት የአንዱ ክለብ ፕሬዚደንት ነኝ። የክለቤ ሜምበሮችም እዚህ ጋር አሉ። በጣም ደስ ይለኛል። እና ይሄ ምንድነው? እግዚአብሔር በሰጠን እድል ከሌላው ሰው የተሻለ ኦፖርቹኒቲ ያገኘነውን ነገር እኛ ካለን ትንሽ ነገር ላይ ለሌላ ሰው ማካፈል ማለት ነው። ሰዓታችን ይሁን፣ ዕውቀታችን ይሁን፣ ገንዘባችን ይሁን፣ ግን ከኔ አልፎ የሚፈልግ ሰው አለ። ሰዎችንም ማገናኘት ይሁን። ለዚህ ነው ዘበናይ አንድ ቀን ትልቅ ቦታ ይደርሳል ብዬ ማስበው። ዘበናይን ሳስበው መጀመሪያ የነበረው እነዚህ ጡረታ የወጡ ፕሮፌሽናል ሴቶች የግል ድርጅት ቢሆን ኖሮ ያላቸው ነጋዴዎች ቢሆኑ ኖሮ ንግዱ እስካለ ድረስ አክቲቭ ናቸው፣ የሚሄዱበት ቦታ አለ። እነዚህ ሰዎች ግን እነዚህ ሴቶች ግን ጡረታ ከወጡ በኋላ ቢሮአቸው ነጋጠባ መመላለስ አይችሉም፣ ባይተዋር ናቸው በቃ። ለዚህ ነው ከሰርግ ከለቅሶ ከማህበር ውጪ የሚገናኙበት አንድ አይነት የሚመስሉ ሴቶች ተገናኝተው በቃ ደስ ብሏቸው አውርተው ያላቸውንም የጡረታ ህይወትንም ቢሆን ተከፋፍለው ደስ ብሏቸው ቡናቸውን ሻያቸውን ጠጥተው እንዲለያዩ ዘበናይን የሞከርኩት እና አንድ ቀን ምኞቴ ነው እንደ ላይንስ ክለብ ትልቅ እንደሚሆን የመገናኘት ብቻ ሳይሆን አሁን በጣም በየአገራችን የምናየው በየወላጆቻችን ቤት የምናየው ልጆቻቸው እዚህ የሌሉ ወላጆች ምንድነው ያላቸው? በሰራተኛ እጅ ነው ያሉት። መድኃኒታቸውን መዋጥ፣ ሲያማቸው ማጽናናት፣ ባንክ እንኳን ሄዶ የተላከላቸውን ገንዘብ ማውጣት የሚቸግራቸው ሰዎች አሉ። ይሄ ዘበናይ አድጎ እንደነዚህ ጡረተኛ የሆኑ ሰዎችን አንድ ላይ አንድ ቦታ በደንብ ጥሩ የጡረታ ጊዜ እንዲኖራቸው ለማድረግ የሚያስችል ነው ብዬ አስባለሁኝ። በዚሁ አጋጣሚ ሁላችሁንም ላይንስ ክለብን ጆይን ማድረግ የምትፈልጉ ኮንታክት እንድታደርጉኝ እጋብዛለሁኝ። ሌላ መደምደሚያ ያደረኩት ነገር ምንድነው? ስኬት የሚጀምረው ዓለም ዕውቅና ሲሰጠን አይደለም፣ እኛ ራሳችንን ስናውቅ ነው። እኛ ራሳችንን በራሳችን ስንቀበለውና ስንወደው ነው። ያለኝ በቂ ነው ብለን ስናስብ ነው። ስነፉ አይደለም። ግን ላለን ነገር ሁሉ ግሬትፉል መሆን አለብን እላለሁ። ለራሳችን ዕውቅና መስጠት እንጀምር። ማንነታችንን እንቀበል። ከራሳችን ጋር መዋጋት እናቁም። ራሳችንን ከሌሎች ጋር አናወዳድር። ያለንን ነገር አመስግነን እንቀበል እላችኋለሁ።